ሰላም ጤና ይስጥልኝ። በያላችሁበት የዓለም ጥግ ሰላማችሁ ይብዛ። የተወደዳችሁ የቻናል ቤተሰቦች እንኳን ወደ ድንቅ ምድር ቻናል በደህና መጣችሁ። ድንቅ ምድር ኤሌጋንት ወርልድ ከሁሉም የዓለም ጥግ በምድራችን ላይ የሚስተዋሉ ድንቃድንቅ ጉዳዮችን በስፋት ለእናንተ አቀናብረን አዘጋጅተን የምናቀርብላችሁ ሲሆን ዛሬ በዚህ ቪዲዮ ሰማያዊው ሰማይ ጋር በተያያዘ ነው የምንወያየው። ስለዚህ በዚህ ቪዲዮ ሰማዩ ሰማያዊ መልክ ያለው ለምንድን ነው? ፀሐይ ስትጠልቅና ፀሐይ መውጫ ላይ ደግሞ ቀይ፣ ብርቱካናማና ሮዝ የሰማይ ቀለም ለምን እናያለን የሚለውን ጉዳይ በስፋት የምናይ ነው የሚሆነው። እንግዲህ በዚህ ቻናል በፍጥር ዓለማችን ውስጥ ስለሚገኙ ድንቅ ነገሮች በግልጽ በጉጉትና በሚያምር ሁኔታ ሳይንሳዊና መንፈሳዊ ትንታኔዎችን የምንመረምርና ዘርፈ ብዙ ድንቅ ጉዳዮችን የምናቀርብላችሁ ይሆናል ማለት ነው የተወዳጅ ቤተሰቦቻችን። ስለዚህ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ እንዲሁም ደግሞ ሌሎች ከዚሁ ጉዳይ ጋር ተያይዞ የምለቃቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናሌን እንዲሁም ደግሞ ኦል ኖቲፊኬሽን የሚለውን በማብራት የቻናሌ አጋር እንድትሆኑ በአክብሮት ጋብዛለሁ። በዚህ ቪዲዮ እንግዲህ ሰማያዊ ቀለም የተቀባ የሚዳሰስ እንዲሁም ደግሞ የሚጨበጥ ነገር የሚመስለን ነገር ግን ወደ ላይ የሄድን በቀረብነው ቁጥር ምንም ተጨባጭ ነገር የሌለው ምናልባትም ደግሞ ብዙዎቻችን በልጅነት የጠየቅነው ወሳኙን ጥያቄ እንፈታዋለን ወይንም መልስ እናገኝለታለን። በዚህ ቪዲዮ ሰማዩ ሰማያዊ የሆነው ለምንድን ነው? የምናየው ሰማያዊ ሰማይስ የእውነት ሰማያዊ ነውን? ለምን ሰማያዊ መስሎ ታየን? ሌላ ቀለም ለምን አልመሰለንም? ሳይንሳዊ ብያኔ ውስጥ ምንድን ነው የሚሉትን ጉዳዮች በዚህች አጭር ቪዲዮ ሳይንሳዊ በሆነ መንገድ ሳይንሳዊ ብያኔዎችን የምንሰጥበት ነው የሚሆነው። እንግዲህ እነዚህና መሰል ጥያቄዎችን የሚፈታልን በቂ ምላሽ ይዘናል። አብራችን ቆዩ የተወዳችሁ ተመልካቾቻችን። ስለሆነ ብዙ በጣም ቀላልና ተራ ይመስለናል ጉዳዩ። ነገር ግን ደግሞ እንደምናየውና እንደምናስበው ቀላልና ተራ ነገር አይደለም። ነገር ግን ከዚህ ተራ የሚመስል የዕለት ከዕለት ምልከታችን በስተጀርባ በርካታ የፊዚክስ፣ የጂኦግራፊ፣ የብርሃን፣ የከባቢ አየርና አነስተኛ የሆነ የሰው ልጅ ግንዛቤ ጭምር ያለበት ታላቅ ሳይንስ ነው። ስለዚህ በዚህ ቪዲዮ መጨረሻ ላይ ከሰማይ ቀለም በስተጀርባ ያለውን ሳይንሳዊ መረዳት ብቻ ሳይሆን የከባቢያችንን ውብ ውስብስብነት ጭምር በጋራ የምናደንቅ ነው የሚሆነው። መረዳታችንን ይበልጥ ወሰብሰብ ከሚያደርጉ ነገሮች ቀለል ለማድረግ ያክልና ፈታ ለማድረግ ያክል የብርሃን ጽንሰ ሐሳብን በውል መረዳት ያስፈልጋልና ከዚያ ነው የምንጀምረው። ምክንያቱም የሁኔታው መነሻ ስለሆነና ሳይንሳዊ ብያኔያችንን በቀላሉ ለመረዳት ስለሚያስችለን ከብርሃን መጀመር መቻል አለብን ማለት ነው። ስለዚህ ብርሃን በትክክል ምንድን ነው የሚለውን ስናይ ብርሃን የኃይል ወይም የኢነርጂ አይነት ሲሆን ብርሃን በማዕበል በሞገድ ወይም ደግሞ ዌቭስ የምንላቸው በዚያ ውስጥ መጓዝ የሚችልና በሞገዶች እርዝመት ወይም ደግሞ ስፔክትረም ኦፍ ዌቭ ሌንግዝ የምንለው በዚያ ውስጥ የሚመጣ ነው እንግዲህ ብርሃን የምንለው። ይህ እውነት እንግዲህ ኤሌክትሮማግኔቲክ ስፔክትረም ይባላል። በአይናችን የምናየው የዚህ የስፔክትረም ትንሹን ክፍል ብቻ ነው ማለት ነው። የማናያቸው በጣም በርካታ ክፍሎች አሉት ማለት ነው። ይህ የሚታየው ብርሃን ደግሞ ቪዚብል ላይት ወይም ደግሞ የሚታይ ብርሃን በመባል ይታወቃል። መረዳታችንን ቀለል ለማድረግ እስኪ ኤሌክትሮማግኔቲክ ስፔክትረምን ላሳያችሁ። ከዚያ ውስጥ የሬዲዮ ዌቭ፣ ማይክሮዌቭ፣ ኢንፍራሬድ፣ ቪዚብል ላይት፣ ዩቪ፣ ኤክስሬ፣ ጋማሬ ምናምን የመሳሰሉትን ጉዳዮች እስኪ በጋራ እንያቸው። ይሄ ኤሌክትሮማግኔቲክ ስፔክትረም ይባላል። ማይክሮዌቭ በዚህ በኩል በግራ በኩል የምታዩቸው ናቸው። ይሄኛው ኢንፍራሬድ ዌቭ ይባላሉ። መሀል ላይ ቪዚብል ላይት የምንለው የዛ ዌቭ ሌንግዝ ነው። 7ቱ ህብረ ቀለማት ያሉበት ማለት ነው። ከዛ ቀጥሎ አልትራቫዮሌት፣ ኤክስሬይ፣ ጋማሬ የመሳሰሉት ጉዳዮች አሉ ማለት ነው። ከዚህ ውስጥ እንግዲህ በአነስተኛ ዌቭ ሌንግዝ ውስጥ የሚገኘው የቪዚብል ላይት የምንለው 7ቱን ህብረ ቀለማት የያዘው እዚህ ውስጥ የሚገኝ ነው ማለት ነው። ይህ የሚታይ ብርሃን እንግዲህ ሁሉንም የቀስተ ደመና ቀለሞች ማለትም 7ቱን ቀለሞች ያካትታል። ቀይ፣ ብርቱካናማ፣ ቢጫ፣ አረንጓዴ፣ ሰማያዊ፣ ኢንዲጎና ቫዮሌት። እነዚህ 7ቱ ቀለሞች ቪዚብል ላይት ወይም ደግሞ የሚታይ ብርሃን ውስጥ የሚገኙ ናቸው ማለት ነው። እያንዳንዱ ቀለም እንግዲህ የተለያዩ የሞገድ እርዝመት ወይም ደግሞ ዌቭ ሌንግዝ አላቸው። ለምሳሌ ቀይ ረጅሙ የሞገድ እርዝመት አለው ከቪዚብል ላይት ውስጥ ወደ 700 ናኖሜትር አካባቢ ያለው። ቫዮሌት ደግሞ 400 ናኖሜትር አካባቢ ያለው። ይህም ማለት በጣም አጭሩ
ሞገድ ያለው ማለት ነው። እንደምታዩት 700 ናኖሜትር ቀዩ ነው። ይህ በግራ በኩል የምታዩት። በዚህ በኩል የምታዩት ደግሞ በስተቀኝ በኩል የምታዩት 400 ናኖሜትር ነው። የቫዮሌት የምንለው ነው ማለት ነው። ይሄ ቀለም ነው እንግዲህ ቪዚብል ላይት የምንላቸው በአጭሩ በሳይንሳዊ መረዳቱ ጥቅል ይህንን ነው የሚመስለው። እስኪ የእነዚህን የሚታዩትን ብቻ በቀላል ለመረዳት ለብቻ ነጥለን የቪዚብል ላይቶቹን ብቻ ለማየት እንሞክር። ይህን ይመስላል። የኮስሚክ ሬይስ፣ ጋማ ሬይ፣ ኤክስ ሬይ፣ ዩቪ ሬይ የሚባሉት ሾርት ዌቭ ሌንግዝ ናቸው። ከ400 ናኖሜትር በታች የሆኑ ማለት ነው። ከ400 እስከ 700 ናኖሜትር አካባቢ ዌቭ ሌንግዝ ያላቸው እነዚህ 7 ህብረ ቀለማት በቪዚብል ላይት ውስጥ የሚመደቡ ናቸው። ከዚህ በተጨማሪ ሎንግ ዌቭ ሌንግዝ ያላቸው እንደ ኢንፍራሬድ፣ ማይክሮዌቭ፣ ራዳር፣ ሬዲዮ ዌቭ፣ ብሮድካስት የምንላቸው በጣም በርካታ ዌቭ ሌንግዞች አሉ። ለጊዜው ለመረዳታችን ያመቸን ዘንድ የእነዚህን የሚታይ ብርሃን ከ400 ናኖሜትር እስከ 700 ናኖሜትር ከቫዮሌት ቀለም እስከ ቀይ ቀለም ያለውን መረዳት በዚህ ልክ ካየን ወደ ቀጣዩ ኩነት እንሂድ ማለት ነው። እንግዲህ የፀሐይ ብርሃን ለአይኖቻችን ነጭ ሆኖ ይታየናል። ነጭ ሆኖ የሚታየን ነገር ግን ይሄ ለአይናችን ነጭ ሆኖ የሚታየን የፀሐይ ብርሃን የነዚህ ሁሉ የሚታዩ ሞገዶች ርዝመት ወይም ደግሞ የነዚህ ሁሉ ዌቭ ሌንግዞች ድብልቅ ነው። አንድ ነጭ ቀለም ብቻ አይደለም ማለት ነው። አዎ እንግዲህ የፀሐይ ብርሃን ወደ ከባቢ አየር ውስጥ ሲገባ የሰማዩን ቀለም ሰማያዊ መስሎ እንድታየን የሚያደርግበት ምትሃታዊው ጉዳይ ከዚህ ነው የሚጀምረው ማለት ነው። ስለሆነም በቀጥታ ወደ ዋናው ጉዳይ ከመግባታችን በፊት ስለ ስካተሪንግ ወይም ደግሞ ስለ ብርሃን መበተንና ስለ ምድር ከባቢ አየር ሁኔታ ማወቅ መነጋገር ግድ ይለናል ማለት ነው። የኛ አካባቢ አየር እንግዲህ በአብዛኛው 78% አካባቢ የሚወስደው ናይትሮጅን ይሸፈናል። ቀሪው 21% አካባቢ በኦክሲጅን እንዲሁም ደግሞ ቀሪ ሽርፍራፊ ፐርሰንቴጆች አርጎን፣ ካርቦን ዳይኦክሳይድ የመሳሰሉ ጥቃቅን ጋዞች የነዚህ ሁሉ ውህድ ነው ማለት ነው። እንግዲህ የፀሐይ ብርሃን በከባቢ አየር ውስጥ ሲዘዋወር ከነዚህ ከጋዝ ሞሌኪውሎች ጋር ይገናኛል ማለት ነው። ስለሆነም ዝም ብሎ አያልፍም፣ ይልቁንስ ይበተናል። ከባቢ አየር ውስጥ ይበተናል። ይህ የብርሃን መበታተን ምን ይባላል? ሪሌይ ስካተሪንግ ይባላል። ሪሌይ ስካተሪንግ ተብሎ ይጠራል። ሪሌይ 19ኛው መቶ ክፍለ ዘመን ይህንን ጉዳይ ስለ ሪሌይ ስካተሪንግ ያብራራው የእንግሊዛዊ የፊዚክስ ሊቅ ሎርድ ሪሌይ የተሰየመ ነው። ሎርድ ሪሌይ ማለት በቀላሉ ለመረዳት ያመቻቸው ዘንድ ይህ ሊቅ ይሄ ነው፣ እንግሊዛዊ ሊቅ ነው። ሎርድ ሪሌይ ይባላል። ከስሙ በመነሳት ነው ማለት ነው ይሄ ጉዳይ የመጣው። ከዚህ በመቀጠል የምናየው የተወደዳችሁ ቤተሰቦቻችን ሪሌይ ስካተሪንግ አጫጭን የብርሃን ሞገዶች ርዝመት በተለይም ደግሞ ቫዮሌት እና ሰማያዊ እንደ ቀይ፣ ቢጫ ካሉ የረጅም ሞገድ ርዝመቶች በበለጠ በቀላሉ እንዴት እንደሚበታተኑ ያብራራል ማለት ነው። ሪሌይ ስካተሪንግ አጫጭን የብርሃን ሞገዶች በተለይ ደግሞ ቫዮሌት እና ሰማያዊ ቀለሞችን እንደ ቀይና ቢጫ ካሉ የረጃጅም ሞገድ ካላቸው በበለጠ በቀላሉ እንዴት እንደሚበታተኑ የሚያብራራልን ነው ማለት ነው። ስለሆነም የፀሐይ ብርሃን ወደ ከባቢ አየር ውስጥ ሲገባ አጭር ሞገድ ያላቸው የሰማያዊና የቫዮሌት ብርሃን ረጅም ሞገድ ካላቸው የቀይና የቢጫ ወይም ደግሞ አረንጓዴ ብርሃን የበለጠ በሁሉም አቅጣጫዎች ይበተናሉ ማለት ነው። ስለሆነም ጥያቄው ይህ ነው። ነገር ግን ሰማያዊና ቫዮሌት ሁለቱ ቀለሞች ሰማይ ላይ የሚበትኑ ሆነው ሳለ ሰማይ ለምንድን ነው ሰማያዊ ብቻ የሆነው? ጉዳዩ ያ ከሆነ ለምን ቫዮሌት ቀለም ለምን አናይም ሰማይ ላይ? ወይም ደግሞ ቫዮሌትና ሰማያዊ ለምን አልሆነም? ሰማያዊ ቀለም ብቻ ለምን ሆነ የሚለውን ደግሞ በአግባቡ መረዳት ግድ ይለናል ማለት ነው። ለዚህ ደግሞ ሁለት ሳይንሳዊ ምክንያቶች አሉ። የመጀመሪያው አይናችን ከቫዮሌት ቀለም ይልቅ ለሰማያዊ ቀለም የበለጠ ወይም ደግሞ የበለጠ ስሜታዊ ወይም ደግሞ ሴንሲቲቭ ነው ማለት ነው። ከቫዮሌት ቀለም ይልቅ ለሰማያዊ ቀለም ይበልጥ ሴንሲቲቭ ነው። ሁለተኛው ጉዳይ ብዙ የቫዮሌት ብርሃን በላይኛው ከባቢ አየር ውስጥ የአፐር አትሞስፌር የምንለው በዛ ውስጥ በተለይ ደግሞ በኦዞን ሽፋን ውስጥ
የተወሰነውን ከፍተኛው ኃይል ያለው ቫዮሌት እና አልትራቫዮሌት ጨረሮች አካባቢ በነዛ ታፍኖ ይቀራል ወይም ደግሞ አብዞርብ ይደረጋል። ይህም ማለት ወደ ታችኛው የከባቢ አየር ክፍል በቀላሉ መዝለቅ አይችልም ማለት ነው። ስለዚህ ውድ ቤተሰቦች ወደ አይናችን በብዛት የሚደርሰውና በስፋት በታችኛው ከባቢ አየር ውስጥ በደንብ የሚበታተነው ብርሃን ሰማያዊ ነው ማለት ነው። ለዛም ነው በቀን ውስጥ ሰማያችን ሰማያዊ መስሎ የሚታየን ሰማያችን ሰማያዊ መስሎ የሚታየን። ይህን የመሰለ ውብ መልክ ይህን የመሰለ ሰማያዊ መልክ የያዘው ከዚህ ጋር ተያይዞ ነው ማለት ነው። ነገር ግን ከጠዋት እስከ ማታ ሰማያዊ ሰማይ አናይም። በተለይ ደግሞ ፀሐይ ስትጠልቅና ፀሐይ መውጫ አካባቢ የሚታዩ ሌሎች ቀለሞች አሉ። በእነዚህ ጊዜያት ቀይ፣ ብርቱካናማና ሮዝ የሰማይ ቀለም እናያለን። እንደምታዩት ማታ ማታ ላይ ፀሐይ መውጫ ወይም ደግሞ ፀሐይ መግቢያ ላይ እነዚህ የምታዩት ቪዲዮ ማታ ላይ እየተቀረጸ ነው። ፀሐይ መግቢያና ፀሐይ መውጫ ላይ አካባቢ የሰማዩ መልክ ከሰማያዊ ይልቅ ወደ ቀይ፣ ወደ ብርቱካናማና ወደ ሮዝ ቀለም ያመዝናል። ይሄ ለምን ይሆናል የሚለውን ጉዳይ ስናይ ይህም ጉዳይ አሁንም እንደገና በሌላ መንገድ ወደ ሬሌይ ስካተሪንግ ወይም ደግሞ ወደ ሬሌይ መበታተን ይወስደናል ማለት ነው። እንግዲህ ፀሐይ ስትወጣና ስትጠልቅ ፀሐይ እኩለ ቀን ላይ ካላት አድማስ ትንሽ ዝቅ ትላለች። ይህም ማለት እንግዲህ የፀሐይ ብርሃን ወደ አይናችን ለመድረስ በጣም ረጅም ርቀት በጣም ወፍራም በሆነና ረጅም የከባቢ አየር ውስጥ ማለፍ ይጠበቅበታል ማለት ነው። ምክንያቱም ጠዋትና ማታ የፀሐይ ብርሃን መሬት ለመድረስ ብዙ ርቀት መጓዝ ይጠበቅበታል። ከዚህ ጋር ተያይዞ በዚህ የፀሐይ ብርሃን ረጅም ጉዞ ውስጥ አጭሩ ሞገዶች ወይም ደግሞ ሾርት ዌቭ ሌንግዝ የምንላቸው ቅድም የተነጋገርንባቸው የሰማያዊና ይህንኛው ቀለም ያላቸው ቫዮሌት ሰማያዊና ቫዮሌት ቀለም ከታችኛው የከባቢ አየር ክፍል ውስጥ ሳይደርሱ ሙሉ በሙሉ በላይኛው የከባቢ አየር ክፍል ውስጥ ይበተናሉ ማለት ነው። ስለዚህ በከባቢ አየር ውስጥ ለማለፍ ረጅም መንገድ መጓዝ ስለሚጠበቅባቸው ከታችኛው ከባቢ አየር ውስጥ ሳይደርሱ እዚያው ላይ ተበትነው ቀሩ ማለት ለአይናችን ሪፍሌክት ተደርገው ተንጸባርቀው ለአይናችን መልሶ ለማየት እና ወደኛ የእይታ አድማስ ለመድረስ በጣም ይቸገራሉ ማለት ነው። ከነዚህ ይልቅ ረጃጅም የሞገድ ርዝመት ያላቸው ማለትም ቀዩ፣ ብርቱካናማ የመሳሰሉት ቀለማት ይህን ረጅም ርቀት በቀላሉ ተጉዘው ያልፉና ከታችኛው የከባቢ አየር ክፍል ላይ ሲደርሱ ልክ ቅድም እንደተነጋገርነው ስካተር ያደርጋሉ ወይም ደግሞ ይበታተናሉ ማለት ነው። እነዚህን ቀለሞች በቀጥታ ማየት እንችላለን። ለዚህም ነው እንግዲህ ከአድማስ አጠገብ ያለው ፀሐይ እና ሰማይ በእነዚህ ጊዜያት ቀይ ወይንም ብርቱካናማ የሚመስለው። እንደምታዩት ቀን ከምናየው ብርሃን ይልቅ ማታ ላይ ቀይ ወይም ደግሞ ብርቱካናማ የሚመስል ይህንን ውብ አድማስ ማታ ማታና ጧጧት ላይ የምናየው ከዚህ ጋር ተያይዞ ነው ማለት ነው። ይህ ኩነት እንግዲህ ምድር ላይ ነው። የሌሎች ፕላኔቶች ሰማይ ቀለሙ ምን ይመስላል የሚለውን ደግሞ በአግባቡ ማየት ይጠይቀናል ማለት ነው። አሁን ጥያቄው በሌሎች ፕላኔቶች ያለው የሰማይ ቀለም ምንድን ነው የሚለውን ስናይ እንዲሁ ሰማያዊ ሰማይ ያላቸውን ወይስ ደግሞ ሌላ ቀለም አላቸው ብለን ራሳችንን መጠየቅ ይገባናል ማለት ነው። መልካም። በሌሎች ፕላኔቶች ላይ ሆነን ደግሞ ሰማይ ምን አይነት መልክ አለው ለማለት በእነዚህ ፕላኔቶች ያለውን የከባቢ አየር ስብጥር ማወቅ ይወስነናል ማለት ነው። ቅድም ኦክሲጅን እና ናይትሮጅን 99%ን የምድር ከባቢ አየር ይሸፍናል ብለን እንደ መነሻ እንደወሰድነው ሁሉ ሌሎች ፕላኔቶች አካባቢ ያለውንም የከባቢ አየር ስብጥር ማወቅ ይጠይቀናል ማለት ነው። ለምሳሌ ማርስ በአብዛኛው በካርበን ዳይኦክሳይድ እና ከአቧራ ወይም ደግሞ ከብናኝ የተሰራ በጣም ስስ የሆነ ከባቢ አየር ነው ያላት። በጣም የሚገርመው በቀን ውስጥ ማርስ ላይ ያለው ሰማይ በብዛት ግራጫ ነው የሚመስለው። ነገር ግን ጀንበር ስትጠልቅ በአቧራ በተበታተነ ብርሃን ምክንያት ወደ ሰማያዊ ግራጫነት ይቀየራል ማለት ነው። ሌላው ከሳተርን ጨረቃዎች አንዱ የሆነው ወደ ታይታን የምንለው በናይትሮጅን የበለጸገ ብርቱካናማ ጭጋግ ያለው ከባቢ አየር አለው ማለት ነው። ቬነስ እንሂድ እስኪ። ቬነስ ላይ ጥቅጥቅ ያሉ የካርበን ዳይኦክሳይድ ደመናዎች እና ሰልፈሪክ አሲድ በብዛት ስላሉ እነዚህ ለሰማዩ ቢጫማ ቀለም እንዲኖረው
ይዳርጉታል ማለት ነው። ስለዚህ ውድ ቤተሰቦች የፕላኔቷ ሰማይ ቀለም በሁለት ነገሮች ይወሰናል ማለት ነው። የእያንዳንዱ ፕላኔቶች ቀለም በሁለት ነገሮች ይወሰናል ማለት ነው። የመጀመሪያው የከባቢ አየር ጥንቅር ኮምፖዚሽን ኦፍ ዲ አትሞስፌር የምንለው አትሞስፌር ውስጥ ከባቢ አየር ውስጥ ምን ምን ጉዳዮች አሉ። ሁለተኛው ጉዳይ ከፀሐይ ወይም ደግሞ ከኮከብ ከሚመጣ ብርሃን ጋር እንዴት እንደሚገናኙና እንዴት ስካተር እንደሚያደርግ እንዴት እንደሚበታተን ይሄ ጉዳይ ይወስነዋል ማለት ነው። በመጨረሻ ማየት የሚገባንና ሳንወያይበት የማናልፈው ጉዳይ ቢኖር ፖላራይዜሽን ጋር ተያይዞ ነው። ፖላራይዜሽን ከሰማያዊ ሰማይ ጋር ምን ያገናኘዋል የሚለውን ጉዳይ ስናይ ሌላኛው ገራሚ እውነታ ሆኖ እናገኘዋለን። ሰማያዊ ሰማይ የተበታተነ ብርሃን ወይም ደግሞ ስካተርድ ላይት ብቻም ሳይሆን ይሄ ሰማያዊ ሰማይ ፖላራይዝድ ጭምር ነው ማለት ነው። ብርሃን የአየር ሞለኪውሎች ሲበተኑ ፖላራይዝድ ይሆናሉ። ይህም ማለት በተወሰነ አቅጣጫ ብቻ ሲሄዱ ይንቀጠቀጣሉ ማለት ነው። ለዛም ነው ፎቶግራፍ አንሺዎችና ሳይንቲስቶች በካሜራቸው ላይ የፖላራይዜሽን ማጣሪያ ፖላራይዚንግ ፊልተርስ የሚጠቀሙት። እነዚህ ማጣሪያዎች ሰማያዊውን ሰማይ ሊያጨልሙ ይችላሉ፣ ብርሃኑን ሊቀንሱ ይችላሉ፣ ወይም ደግሞ የብርሃን ልዩነቱን ሊያሻሽሉ ወይም ደግሞ ኮንትራስቱን ኢንሃንስ ሊያደርጉ ስለሚችሉ ሳይንቲስቶችና በርካታ ፎቶግራፎች ፖላራይዚንግ ፊልተርስ የሚጠቀሙት ለዛ ነው ማለት ነው። እንግዲህ የተወዳጁ ቤተሰቦቻችን በምድራችን ላይ ሆነን የምናየው ሰማይ ሰማያዊ ቀለም እንዲኖር ያስቻለው በዋናነት በዚህ በሬሌይ ስካተሪንግ ምክንያት ሲሆን አጭር የሞገድ ርዝመት ያለው ሰማያዊ ብርሃን ከሌሎቹ የረጅም ሞገድ ርዝመቶች ብርሃን በበለጠ ከታችኛው የከባቢ አየር አካባቢ ሲደርስ ስለሚበተን ሰማያችን ሰማያዊ መልክ እንዲኖረው አድርጎታል ማለት ነው። በሌላ መንገድ አጭር ሞገድ ያለው የቫዮሌት ብርሃን ደግሞ የበለጠ ይበተናል። ነገር ግን ደግሞ ይበልጥ የሚበተነው የት አካባቢ ነው? ከላይኛው የከባቢ አየር አካባቢ ነው። ሲደመር አይናችን ለቫዮሌት ቀለም እይታ እምብዛም ስለሆነና የኦዞን ንጣፍ ደግሞ ብዙውን የቫዮሌት ብርሃን አፍኖ ከላይኛው የከባቢ አየር አካባቢ ላይ ስለሚያስቀረው ሰማያችን ሰማያዊ መስሎ የሚታይበት ትልቁ ሚስጥር ይሄ ነው ማለት ነው። እንግዲህ የተወዳችሁ የቻናላችን ቤተሰቦች ለዛሬ ያዝንላችሁ የድንቅ ምድር ዳሰሳ ይህን ይመስላል። ይህን ቪዲዮ ከወደዱት ለወዳጅ ዘመዶ ያጋሩ። ሌሎች የድንቅ ምድር ሳይንሳዊ ትንታኔዎችን በቀላሉ እንዲደርሱት ቻናላችንን ሰብስክራይብ በማድረግ ከቪዲዮ ስር የተሰማውትን እንዲሁም ደግሞ ያለውትን ሐሳብ አስተያየት በጽሁፍ ቢያስቀምጡልን ወደፊት ቀጣይ በቻናላችን መሻሻል እንዲሁም ደግሞ በተጨማሪነት መቅረብ አለባቸው ብላችሁ የምታስቧቸውን ጉዳዮች በኮመንት ቢያሳውቁን በፍጥነት እንመለሳለን። አብራችሁን ስለቆያችሁ እጅግ እናመሰግናለን።